1.6 ሚሊዮን ፎሎወር ገብቻለሁ። ይሄን በማስመልከት አንድ ጌም አጫውታለሁ። ሰፖርት ያደርጉሃል። በደንብ ትጨፍራለህ። እናቴ ተሞተ ማለት እኔ እንዳውን ሞቲቬት ሁኛ አላቅም። እንዳውኑ በቃ ሞራሊ ተነሳስቶ አያቅም። ያልፍልኝ ጃንዬ አክብረሽ እንዲህ ተቀብለሽ የጊፍት ማበል እንዳዘነብሽብኝ ማለት ነው። ሳታስቢ ፈጣሪ የበረከት ማበል ያዘንብብሽ። እኔና ቃል የለኝም። በጣም ነው የማመሰግነው። ወይ እሺ ንገሪኝ። ትሽከረመማለሽ ፍቅር ይዛታል ማለት ነው ወይ? ቴዲ ሐዋሳ እኔ ወደድኩት። ማርያ አባቴ ይሄ ዘላ የእንግሊዘኛ ዘፈን ላወጣ ሬዲዮኛለሁ። ድለድግ ተበርቼ ሰላም አበስ ገበርኩ። ሰላም እንዴት ናችሁ? የተወደዳችሁ እኔ በጣም ደህና ነኝ። በዛሬው ቪዲዮም እናንተን ያዝናናሉ እንዲሁም ደግሞ ብታያቸው ብትሰማቸው ሀሳባችሁን ብታካፍሉባቸው ያልኳቸውን የተመራረጡ ቪዲዮዎች ይዤላችሁ ቀርቤ ያለው። ግን ከቪዲዮቹ በላይ ዛሬ እስኪ ስለ ራሴ ላውራ። ይሄንን ቪዲዮ የምታዩ ሰዎች በሙሉ እስቲ ባካችሁ አድምጡኝ። እኔ አሁን ዩቲዩብ የጀመርኩት ከብዙ ነገር ወጥቼ ከሰው ሀገር እስር ቤት ምናምንና በስልኬ ነው እንዲህ እያዞርኩኝ፣ ግን በየቀኑ ሞራሌ እየተከሸከሸ ሞራሌ እየወረደ የሆነ ጥሩ ቪዲዮ ለመስራት የሆነ ሞራል ማይሰጥ ነገር ታውቃላችሁ። በቃ እስቲ ጠንክሬ ጥሩ ነገር እሰራለሁ፣ በቃ በቻልኩት አቅም ሰውን የሚያዝናና ነገር እፈጥራለሁ ለማለት የሆነ በየቀኑ ሞራላችሁን የሚያወርደው ነገር የምር እኔ አሁን ስራ አጥቼ ሰው ሀገር ሄጄ ታስሬ ያስኩትን ነገር ሁሉ አጥቼ ዶክመንቴን ሁሉ አጥቼ ሀገሬ ገብቼ በቃ የመጨረሻ ተስፋዬ ብዬ በስልኬ ያውም በቴክኖ ስልክ ነው የምሰራ ይሄን ዩቲዩብ ማለት ነው። እና የሆነ ተስፋ የሚያሳየኝ ነገር ባገኝ በቃ በቻልኩት አቅም ጥሬ አሪፍ ነገር ለመስራት እያሰብኩ ነው አስባለሁ። ግን የሆነ በየቀኑ ሞራላችሁን የሚገል በየቀኑ በቃ ስታዩት 1-2 እንኳን ሰብስክራይበር አይጨምርም። ብዙ ቀን የሆነ የተሻለ ቪዲዮ ሰራና በጣም ወርድ ስልብኝ ፕራይቬት እያደረኩ እንትን ላለውና ያን አክል ባያዝናናም ቪዲዮ ለወደፊት የምር በጣም ምርጥ ቪዲዮዎች ሰራለሁ። የመስራት ልቡሞ በቃ የሆነ ተነሳሽነት አለኝ። ግን የሆነ ብቻ እባካችሁ ሰብስክራይብ እያደረጋችሁ ሰብስክራይብ አድርጉኝ። እስኪ አይጎዳችሁም? እናንተ አንድ ሰብስክራይብ ብታደርጉኝ ለእናንተ ምንም አይጎዳችሁም ያ ሰብስክራይብ ስታደርጉ። ለእኔ ግን በጣም ትልቅ ነገር ነው የእናንተ አንድ ሰብስክሪፕሽን እና ስለጨቀጨኳችሁ ይቅርታ። ይሄንን ቪዲዮ የምታዩ ሰዎች ሁሉ እባካችሁ እኔ አሁን የመጨረሻ የመኖር አማራጭ ነው። ቁጭ ብዬ እንዳላወራ ስልኬ ጨለማ ነው። ስለ ራሴ ወይም ቁጭ ብዬ ሪያክሽን ቪዲዮ ምርጥ በቃ የሚያዝናና ቪዲዮ እኮ መስራት ይቻላል። ግን እንደዛ ስሰራ ጭራሽ አይታየልኝም ስልኬ ጨለማ፣ ካሜራው ጨለማ ስለሚሆን እና እስቲ ትንሽ ሞራል ኖሮኝ የሆነ ፍሬ አግኝቼበት ጠንካራ ሆኜ እንድሰራ እባካችሁ ይህንን ቪዲዮ የምታዩ ሰዎች ሰብስክራይብ አድርጉኝ። ጃኔን ድሮም ወዳታለሁ፣ ግን ዛሬ በጣም ወደድኳት። ይሄን ልጅ ማለት ነው ሰሞኑን ሊስትሮ እየሰራ ላይ ቢገባ ነበር። ዛሬ ከእሷ ጋር ተገናኘና የእሷን ፎሎወሮች ለእሷ ጊፍት የሚሰጡትን ሰዎች ሁሉ ወደ እሱ ሄዳችሁ ስጡት ብላ የልጁን ደስታ ብታዩት በፈጣሪ በጣም ነው ደስ ያለው። በጣም ብዙ ጊፍት ነው የተሰጠው እና በጣም የእውነት ጃኒ መደነቅ ያለባት ሰው ናት። የምር በጣም ነው የማመሰግነው። ወይ ነው ምችት ድልት ትበልሽ የኔ እናት። ደስታውን የሚገልጽበት ቃላቷን ልጁ በጣም ነው ደስ ያለው። ምክንያቱም በጣም ብዙ ጊፍት ነው የተሰጠው ለእሷ። እሷ ጋር ያሉትን ሰዎች ወደ እሱ ሄዳችሁ ሰፖርት አድርጉት ነው ያለችው እና በጣም ጎበዝ ጃኒ የምር። ፋሲካ የቴዲ ፍቅር ይዞኛል በህልሜ እየመጣ ነው እያለች ነው። በቃ ውስጤ ይመላለሳል። እስኪ ነው እንስማው። እስኪ ማን ነው ይነገረን አይደል ጋይስ? ግን ድምጽ የምትሆኑኝ ከሆነ ነው ላንቺ ፋሲዬ። እሺ ማሪ ልንገርሽ፣
እሺ 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 ነገራል። እሺ ጋይስ ከዛን እኔ ጥያቄ ጠይቅሻለሁ። እሺ እኔ አሁን ውስጤ ያሰበውን ነው የምልሽ። ውስጤ ያ አሰበ እሱ ምንትን ነው እሱም ሲንግል ነው እስካሁን እንግዲህ ሲንግል ነው። እኔ እንዳጣራሁት ከሆነ ደግሞ እሺ ንገሪኝ። ከረመ ማለት ፍቅር ይዛሃር ማለት ነው ወይ? ቴዲ ሐዋሳ እኔ ወደድኩት። ማርያ አባቴ ይሄ ዘለግላጋ በህልሜ ሁላ መጣ ሱፍ ለብሶ እኔ ቤሎ ለብሼ ሸንቃጣዋ አንድ ላይ ቆመን ሳልኩት። ስለማን እንደምትወራ ገብሳችኋል አይደል? ቴዲዬ እማታውቁት ላሳያችሁ ጋይስ፣ ታውቁታላችሁ። እሱን የማያውቀው የለም። ለብቻው የቆመ ቪዲዮ እኔ ልሳቅ የኔ ጌታ ይው ጥርሱ ኮስተር ሲል በሰከንድ ውስጥ አየሽው? ኮስተር ሲል በዛ ላይ ደግሞ ግንባር የለው ፀጉሩ ጥቅጥቅ ያለ እስከዚህ በጣም ነው ስትይ ከረምሽው ማለት ነው። በጣም አይኖቹ ውስጥ የማነበው ነገር አለ። ምን አይነት ንባብ እስኪ ንገሪኝ። የሆነ አይኖቹ ውስጥ አነባለሁ። ይሄ ደስ ይለኛል። ይኸው ቆሞ አሁን ሰው ምን ይላል? እርግጠኛ ነኝ ሰው የሚለው አሜሪካ ስለሚኖር ነው። ኔቨር አይደለም ጋይስ፣ እንደዛ እንዳይመስላችሁ። አሜሪካ ስለሚኖር አይደለም። በቃ እሱ ልቤ ውስጥ ቪላ አለው። ኢትዮጵያዊ ሆኜ እንግሊዘኛ ልዘፍን ነው። ኧረ አጨብጭቡ። ዘፈን ትወጣልን እኮ ነው። ኢንተርናሽናል ትሆንልን ነው እኮ ሞዴል ውስጥ ደስ ይላል። የምን እኛ የምናግዘው ነገር አለ? አረ በጭራሽ። ግን አንቺ ሰምተሽኝ አጠገብሽ ሆኜ ዘፍኜልሽ ሰምተሽኝ እንትን ትሰጭኛለሽ ኮመንት። እሺ ታሰምኛለሽ። በቃ ነገር እሺ በደስታ እሺ። እና ሞዴል አታደርጊኝም? እኔ መቼ ሆንኩ ማሬው? የህልም እንጀራ እኮ ነው። ሞዴል አርጉኝ ስል ማንም ሰው አላረግ ሲለኝ ራሴ ሞዴል ብዬ ስም ሰጠሁኝ። ምን ላድርግ? ሰልችቶኝ እኮ ነው። እኔ ማን አረገኝ ውዴ? እስጢፎ እንኳን ላዘፈን ካርገኝ ስለው አራቶኝም አንቺ አለ። ለምን አላቅም። መጀመሪያ ላይ ከናሁን ፎንቲ ጋር አንድ ላይ አረጋቸዋለሁ ሞዴል። እሱ ወንዱ ሞዴል፣ አንቺ ሴቷ ሞዴል ሆነሽ አለ። ከዛ ሀሳቡን ቀየረ። ለምን ቀየረ? እኔ ምን አውቃለሁ። የጠራሁበትም ዋጋ አስወደድኩበት መሰለኝ በሰዓቱ። አብራችሁኝ ስለቆያችሁ ልባዊ ምስጋና ይበያላችሁበት ይድረስ። ቪዲዮን ከወደዳችሁ ሰብስክራይብ እያደረጋችሁ መልካም ጊዜ ይሆንላችሁ።